መድፈኞቹ ሳይጠበቁ ወደ ማርከስ ራሽፎርድ ዝውውር ሊገቡ እንደሆነ ከሀገር እንግሊዝ የሚወጡ በርካታ የመረጃ ምንጮች እየጠቆሙ ይገኛሉ። ሰላም እንደምን ከረማችሁ? የተከበራችሁ የዩቲዩብ ቤተሰቦቼ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛለሁኝ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ እስከ መጨረሻው ቪዲዮን ተከታተሉ። ላይክ በማድረግም እንድትጀምሩ ስል በአክብሮት ጠይቃለሁኝ። ስለ ክለባችን አርሰናል የተለያዩ መረጃዎች ዛሬም የምናነሳ ነው የሚሆነው። በተለይ ደግሞ ሞርጋን ሮጀርስ ያልተሳካለት የሚመስለው አርሰናል አሁን ላይ ፊቱን ወደ ማርከስ ራሽፎርድ ሊያዞር እንደሚችል በርካታ የመረጃ ምንጮች እየወጡ ይገኛሉ። በቅድሚያም ግን ምናልባት ስለ ሞርጋን ሮጀርስ አንዳንድ ሀሳቦች ማንሳት ያለብን ይመስለኛል። ያው ስለ ሮጀርስ ሲነሳ በዚህ ሰዓት ላይ አስቶን ቪላዎች የለጠፉበት 130 ሚሊዮን ፓውንድ ማለትም ባሳለፍነው የውድድር ዓመት እንደውም ክረምት ላይ ማለት ነው አሌክሳንደር አይዛክ ከኒውካስትል ዩናይትድ ወደ ሊቨርፑል ባደረገው ዝውውር ላይ ከወጣው ወጪ የበለጠ አሁን ላይ ሞርጋን ሮጀርስ ላይ እንግዲህ አስቶን ቪላዎች እንዲወጣ ይፈልጋሉ እየተባለ ነው መረጃ እየወጣ የሚገኘው። እርግጥ ነው አንድ ማስታወስ ያለብን ነገር ተጫዋቹ በዚህ ሳብ ይሸጣል ማለት አይደለም። መነሻ ዋጋ ሊሆን ይችላል፣ ዝቅም እያሉ ይመጣሉ ተብሎ ይጠበቃል። ነገር ግን አርሰናሎች አሁን ላይ ሌሎች የሚመለከቷቸው ቦታዎች አሉ። እነ ብሩኖ ጎማሬዝን ማምጣት ይፈልጋሉ። 65 ሚሊዮን ፓውንድ አካባቢ ሊከፍል ይችላል አርሰናል በዚህ ዝውውር ላይ። ታዲያ 130 ሚሊዮን ፓውንድ በአንድ ጊዜ ወይ ደግሞ 120 ሊሆን ይችላል 110 ሚሊዮን ፓውንድ ሊሆን ይችላል ማውጣት ይችላል ወይ የሚለው ጥያቄ ውስጥ የገባ ጉዳይ ሆኖ እየተመለከትነው እንገኛለን። ታዲያ ቢያቸው ሆኖ ደግሞ የተገኘው ዶክተር ማርከስ ራሽፎርድ ነው። በነገራችን ላይ ዛሬ አይደለም እንዲሁም ደግሞ በዚህኛው የክረምት የዝውውር መስኮት ብቻ አይደለም ማርከስ ራሽፎርድና አርሰናል ስማቸው ሲያያዝ የሰነበተው። ካስተዋላችሁ ለረጅም ጊዜያት በተለይ ደግሞ ማንቸስተር ዩናይትድን ይለቃል በተባለበት ጊዜ ላይ ሚኬል አርቴታ ከተረከበው ጊዜ ጀምሮ አርሰናልን ተጫዋቹ በአርሰናል ይፈለጋል የሚሉ አንዳንድ ሩመሮች ይወጡ ነበር፣ ያው ተጨባጭ ባይሆኑም ማለት ነው። አሁን ላይ ግን እንደሚወጡ መረጃዎች መሰረት እንደነ ቲም ቶክ እንደ ፉትቦል ለንደን እንደ ዴሊ ሚረር የመሳሰሉ ታማኝ የመረጃ ምንጮች እንደሚያወጡት መረጃ መሰረት አርሰናሎች በማርከስ ራሽፎርድ ዙሪያ ፍላጎቶች አሏቸው የሚሉ መረጃዎች እየበረከቱ ይገኛሉ። ይሄ ደግሞ ከፍ እንዲል ያደረገው ቀደም ብዬ እንዳልኳችሁ የሞርጋን ሮጀርስ 130 ሚሊዮን ፓውንድ ጉዳይ ነው። አርሰናል በአንድ ጊዜ እንዲህ አይነት ሂሳብ ከማውጣት ይልቅ ብዙ ቦታውን ማጠናከር ይፈልጋል። ለአንድ ተጫዋች በዚህ አይነት ገንዘብ ውስጥ ማፍሰስ አይፈልግም የሚሉ መረጃዎች እየወጡ ይገኛሉ። ታዲያ ሞርጋን ሮጀርስን ፕላኑ ካላደረገ አርሰናል ብራድሊ ባርኮላም በሊቨርፑል ይፈልጋል። 116 ሚሊዮን ፓውንድ እየተጠየቀ ይገኛል። ፕላን ሲው የሚሆነው ማርከስ ራሽፎርድ ሊሆን እንደሚችል እየተነገረ ነው። ምክንያቱም ማርከስ ራሽፎርድ ኦልሞስት በጣም ቅናሽ የሚባል አይነት ዋጋ ያለው 28 ዓመቱ ላይ ነው የሚገኘው። በፕሪሚየር ሊግ ኤክስፔሪየንስ ያለው ተጫዋች ነው። ከዚህ ቀደም በዩናይትድ በአስቶን ቪላ የተመለከትነው ተጫዋች እንደሆነ እናውቃለን። የባከነ ታለንት ይሉታል በርካቶች። ምክንያቱም መድረስ ከሚገባው በታች ነው አሁን ማርከስ ራሽፎርድን እየተመለከት ነው የምንገኘው። ምክንያቱም ብዙዎች ይጠብቁት የነበረው ዶክተሩን ከብዙ ዓመታት በኋላ ምናልባት ከነ ኪሊያን ኤምባፔ ሌቭል ሆኖ እናገኘዋለን ተብሎ የሚጠበቅ አይነት ተጫዋች ነበር። ምክንያቱም በካሪንግተን ካደገ ጊዜ ጀምሮ የጀመረበት የእግር ኳስ ህይወቱን የጀመረበት ጨዋታዎቹን ካያቸው አርሰናል ላይ ጎል አስቆጥሯል። ገና በመጀመሪያ ጨዋታው አካባቢ ላይ እንዲህ አይነት ታሪኮቹን ስትመለከቱ የበለጠ ይሄ በጣም ትልቅ ታለንት ያለው ለረጅም ጊዜ አርሰናልን ሊረዳ የሚችል አይነት ተጫዋች ተደርጎ ይቆጠር ነበር። ግን አልሆነም። የዚህ ተጫዋች ጉዳይ እንደተጠበቀው አልሆነም። ያሳለፍነውን የውድድር ዓመት በባርሴሎና ቤት አሳለፈ። በባርሴሎና ቤት ደግሞ 26 ሚሊዮን ፓውንድ ብቻ ከፍለው ይህንን ተጫዋች መግዛት የሚችሉበትን አማራጭ የካታላኑ ክለብ ሳይጠቀምበት ቀረ እና በስተመጨረሻም ወደ ማንቸስተር ዩናይትድ እንደሚመለስ ተረጋገጠ ማለት ነው። አሁንም ቢሆን ባርሴሎና ከዚህ ዝውውር ወጥቷል የሚለው ጥያቄ ውስጥ የሚገባ ጉዳይ ነው። ምክንያቱም ጥሩ የሚባል ቁጥሮች አሉት። በባርሴሎና ቤት ባሳለፍነው የውድድር ዓመት ጥሩ የሚባል ቁጥር ያስመዘገበ ተጫዋች እንደነበር ማስታወስ አለብን። ለዚህ ነው አሁን ሚኬል አርቴታ ተጫዋቹን ይፈልገዋል የሚሉ መረጃዎች እየወጡ የሚገኙት። ምክንያቱም ከኔ ስትራክቸር ጋር በተለይ በማጥቃት እንቅስቃሴዎች ላይ ሊረዳኝ ይችላል ተብሎ ይጠበቃል። ምክንያቱም ፈጣን ነው፣ ካያችሁት ቀጥተኛ ድሪብሊንጎችን ለማድረግ አይቸግረውም፣ ጎሎችን ያስቆጥራል፣ የ9 ቁጥር ቦታ ላይ ሊጫወት ይችላል፣ ከክንፍ መስመር ሊነሳ ይችላል። የበለጠ ደግሞ አርሰናል የሚቸግረው ከግራ ክንፍ የሚነሳ አይነት ተጫዋች ነው።
ከግራ ክንፍ ለሚነሳ አይነት ተጫዋች ደግሞ ማርከስ ራሽፎርድ እጅግ በጣም ወሳኝ ሚናን ሊወጣ የሚችል ነው እየተባለ ይገኛል። ማርቲኔሊ ይለቃል እየተባለ ነው ይሄንን የክረምት የዝውውር መስኮት። ስለዚህ ለአርሰናል ሁለተኛ ፕላን የሚሆነው ማርከስ ራሽፎርድ ነው ማለት ነው። እርግጥ ነው አሁን ማርከስ ራሽፎርድን ካስፈረሙ በኋላ ራሱ የአርሰናል የግራ ክንፍ መስመር ይጠናከራል የሚል እምነት የለኝም በግሌ። ነገር ግን ሩመሮች ናቸው እንደዚህ የሚሉት። አሁን ማርከስ ራሽፎርድ ምንም ጥያቄ የለውም ድንቅ ብቃት ካላቸው ተጫዋቾች መካከል አንዱ ነው። ነገር ግን ይሄ ድንቅ ብቃት ወደ አርሰናል ሲመጣ አርሰናል በሚፈልገው መልኩ አርሰናል በአውሮፓ ሻምፒየንስ ሊግ ተገዳዳሪ ሊያደርገው የሚችል ብቃት ነው ወይ የሚለው ጥያቄ ውስጥ የሚከት ነው። ክለቡን ሻምፒዮን ሆኗል አርሰናል፣ ትልቅ ፈሰስ ማድረግ ይጠበቅበታል በእኔ እምነት። ሞርጋን ሮጀርስ ግን 130 ሚሊዮን ፓውንድ የሚገባው ተጫዋች ነው ወይ፣ እንዲሁም ደግሞ ማርከስ ራሽፎርድ ያ ቦታ የሚገባው ተጫዋች ነው ወይ የሚለው ጥያቄ ውስጥ የሚገባ ነው። ምናልባት ታለንቱን የበለጠ አውጥቶ ማሳየት የሚችል ከሆነ አሁንም ቢሆን ማርከስ ራሽፎርድ ብቃት እንዳለው እናውቃለን። በፕሪሚየር ሊግ ራሱን ከዚህ ቀደም በኤሪክ ቴን ሃግ ስር ፕሩቭ ያደረገበትን ሲዝን ማስታወስ ይጠበቅብናል። በዛ ሲዝን ኦልሞስት ምናልባት በማንቸስተር ዩናይትድ በሻምፒየንስ ሊግ ገፍቶ በሄድ ኖሮ የባላንዶር ሲዝን ያሳለፈ ተጫዋች ይመስል ነበር። ቁጥሮቹ እጅግ በጣም ድንቅ እንደነበሩ ማስታወስ አለብን። ነገር ግን ከዛ በኋላ እየጠፋ ነው የመጣው። ስኬሉ ከፍ ይላል ተብሎ ሲጠበቅ ዝቅ እያለ በየአመቱ የመጣ ተጫዋች ነው። ስለዚህ አርሰናል አሁን በሚፈልገው ሚና ይህንን ተጫዋች እንደ ባካፕነት ወይስ ደግሞ በቋሚ አሰላለፍ የሚለው ጥያቄ ውስጥ የሚገባ ነው። ምክንያቱም ሊያንድሮ ትሮሳርድ ይለቃል፣ በዛው ቦታ ማርቲኔሊ ሊለቅ ይችላል አርሰናል። ስለዚህ በቋሚነት ማርከስ ራሽፎርድን አምጥቶ በባካፕነት ወይስ በቋሚ አሰላለፍ ውስጥ ይጠቀመዋል ወይ የሚለውን ማስታወስ ያለብን ጉዳይ ይመስለኛል። የበለጠ አርሰናል ሲተችበትም የነበረው ጉዳይ ይሄ ነው። ይሄ የበለጠ ያበቃላቸው የተባሉ ተጫዋቾችን ማምጣት ይወዳል፣ ራሳቸውን በደንብ ያላሳዩትን ማድዌኬን ነው አምናም ያመጣው ተብሎ ሲተች ነበር። አሁን ደግሞ ራሽፎርድ ስሙ ተያያዘ። ግን እኔ ራሽፎርድ ምንም ቢሆን የተሻለ ይመስለኛል። ምክንያቱም እንደ ባካፕነት በተለይ የሚመጣ ከሆነ ክለቡን ያገለግላል። ጥያቄ ሊነሳ የሚችለው በመከላከል ስራዎች ላይ ቡድኑን ያግዛሉ የሚለው ነው። ለምሳሌ ቡካዮ ሳካን በርካቶች አምና ጠፍቷል እኮ ሲዝኑ ጥሩ አይደለም፣ እንዲሁም ደግሞ ቁጥሮቹንም ተመልከቱ እያሉ ሊያብጠለጥሉ ሲሞክሩ ነበረ። ይህንን እናስታውስ። ነገር ግን ቁጥሮች ይገልጹታል ወይ ነው አሁን የቡካዮ ሳካን ሲዝን ዲፋይን ያደርጉት ነበር ወይ የሚለው ለኔ ጥያቄ ነው። ምክንያቱም በአርቴታ የጨዋታ ሲስተም ውስጥ እጅግ በጣም አብዝቶ ወደ ኋላ ተመልሶ ሲከላከል የነበረ ተጫዋች ነው። በማጥቃትም በመከላከል ውስጥም ባላንስር መሆን ይጠበቅባቸዋል። በአርሰናል ውስጥ እንዲህ አይነት ደግሞ ተጫዋች የማትሆኑ ከሆነ የበለጠ ማጥቃቱ ላይ ፍጹም ሆናችሁ መገኘት አለባችሁ። ልክ አሁን ለምሳሌ ባርሴሎና ቤት ውስጥ ባሳለፍነው የውድድር ዓመት ራሽፎርድ እንዳይፈርም ያደረገው አንድ ምክንያትና አንቶኒ ጎርደን ተመራጭ እንዲሆን የሆነበት አንደኛው ምክንያት ቢኖር የመከላከል ስራዎችን የመወጣት ብቃቱ ወርክ ሬቱ በጣም ዝቅተኛ መሆኑ ነው። የፕሬሲንግ ጉዳይ ላይ ጥያቄ በጣም ይነሳበት ነበረ። ፕሬስ አያደርግም። ኦልሞስት ማርከስ ራሽፎርድ ያንን ፕሩቭ ማድረግ ነበረበት። ከመጣ በኋላ በጣም ከፍተኛ ጠንካራ ሰራተኛ መሆን ነበረበት። ፊዚካሊ ራሱን አሻሽሎ በሃንስ ፌሊክስ ራሱን ማሳመን ይጠበቅበት ነበር ተብሎ ይነገራል። ራሽፎርድ በፕሬሲንግ ሲስተም ውስጥ ምናልባት ያን ያህል ኢፌክቲቭ አይደለም። ነገር ግን ላሚን ያማልም አይደለም። አሁን ይሄ ነው ዋናው ፖይንት። ላሚን ያማል በፕሬሲንግ ሲስተም ውስጥ በመከላከል ውስጥ ዛትማች ሃንስ ፊሊክን ባያገለግል ማጥቃቱ ላይ በጣም ኢፌክቲቭ ነው። ራሽፎርድ ደግሞ በሁለቱም ያን ያህል አልነበረም። ሱፐር ሰብ እየሆነ ተመልክተነዋል። አንዳንድ ጨዋታዎች ላይ ምርጥ ነበረ። ማርከስ ራሽፎርድ እንደ ባካፕ ተጫዋች አሪፍ ስታተስ ነበረው። የላሊጋ ሻምፒዮን ነው። ይሄ የመጀመሪያ ሊግ ዋንጫውንም እንዲያገኝ ረድቶታል። ነገር ግን በአርሰናል በሲስተሙ ሲመጣ ኦፍ ዘ ቦል ያላችሁ እንቅስቃሴ በጣም ወሳኝነት ሊኖረው ይችላል ተብሎ ይጠበቃል። ፖዚሽን ቤዝድ ያደረገ ጨዋታ ሲጫወት አርሰናል ሊረዳ ይችላል። ማርከስ ራሽፎርድ ግን ከኳስ ውጪ ሲሆን እንዲሁም ደግሞ ሊንካፕ ጨዋታ ላይም ምን ያህል ሲቸገር እንደነበር አምና ተመልክተናል። በባርሴሎና ቤት ውስጥ የበለጠ ከአጥቂ ስፍራ ተጫዋቾች ጋር ከአማካኝ ስፍራ ተጫዋቾች ጋር እንዲሁም ደግሞ ከግራ ፉልባክ ከካንሴሎም ጋር ይሁን ከባልዴ ጋር ሊንክ አፕ ላይ ጥያቄ ሲነሳበት የነበረ ተጫዋች እንደሆነ ማስታወስ ይጠበቅብናል። እርግጥ ነው በአንዳንድ ጨዋታዎች ላይ ማርከስ ራሽፎርድ ለምሳሌ በሴንት ጄምስ ፓርክ የተደረገው ጨዋታ ላይ 2-0 ኦልሞስት ማርከስ ራሽፎርድ ያስቆጠራቸው ጎሎች ምን ያህል ጠቀሜታ እንደነበራቸው እናስታውሳለን። ለባርሴሎና ተጫዋቹ ምንም ጥያቄ የለውም። ክሊኒካል መሆን ያለበት ሰዓት ላይ ክሊኒካል ሆኖ እናገኘዋለን። አንዳንድ ጨዋታዎች ላይ ደግሞ
የማይታመኑ ኳሶችን ሲስት እንደዚሁ ታገኙታላችሁ። ነገር ግን አንድ ደግሞ ሲዝኑን ላስታውሳችሁ በጣም አንደርሬት የተደረገ የራሽፎርድ ሲዝን ነበረ። በተለይ ደግሞ በአስቶን ቪላ ቤት በነበረበት ጊዜ በኡናይ ኤምሬ ስር ምን ያህል ለጨዋታ አመቺ የሆነ እንቅስቃሴ ሲያደርግ እንደነበረ በአስቶን ቪላ የጨዋታ ሲስተም ውስጥ እናስታውሳለን እና ያንን ራሽፎርድም ምናልባት የሚያገኘው ከሆነ ዳግም አርሰናል ሊጠቀምበት ይችላል። በፕሪሚየር ሊግ ኦልሞስት ተጫውቶ ያለፈ ተጫዋች ስለሆነ ነው አሁንም አርሰናል በተጫዋቹ ዙሪያ እያንዣበበ የሚገኘው። ከግራ ክንፍ እየተነሳ ነው የሚጫወተው። የበለጠ ፍጥነት ያክላል። በመልሶ ማጥቃት እንቅስቃሴዎች ላይ ምን ያህል ጠቀሜታ እንዳለው ማስታወስ አለብን። ከክንፍ መስመር ተጫዋች አርሰናል ጎል የሚፈልግ ከሆነ ተመራጩ ተጫዋች ማርከስ ራሽፎርድ ሊሆን ይችላል። የተከላካይ መስመርን የበለጠ ለጥጦ እንዲጫወት ማድረግ ይችላል። ራሽፎርድን ካያችሁት የተቃራኒ ቡድን የተከላካይ መስመር የበለጠ ስፔሶችን እንዲያገኝ አርሰናል ሊረዳው ይችላል፣ በሱ እንቅስቃሴ ምክንያት ማለት ነው። ፍጥነቱ ምንም ይታማ አይደለም። በማጥቃት እንቅስቃሴዎች ላይ እንዳልኳችሁ በጣም ቨርሳታይል ነው። ማርከስ ራሽፎርድ ምናልባት እንደ አይነት ኳሊቲዎቹ መናገር ጉንጭ ማልፋት ሊሆን ይችላል። ነገር ግን እንዳልኳችሁ የማጥቃት እንቅስቃሴዎች ላይ ከሚሰጠው ጥቅም ደግሞ ባልተናነሰ መከላከል ላይ ጥቅም ለሚፈልገው ሚኬል አርቴታ ምን ይዞ ይመጣል የሚለውም ጥያቄ ውስጥ የሚገባ ይመስለኛል። ያው ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት የነበረውን ጊዜ ምናልባት አጎልብቶት ጠንክሮ ቢሆን ኖሮ በዚህ ሰዓት ማርከስ ራሽፎርድ ስለ 40 ሚሊዮን ፓውንድ ተጫዋች አልነበረም የምናወራው፣ ስለ 130 ሊሆን ይችላል። ምክንያቱም ትንሽ ጊዜ ያየናቸው እነ ሞርጋን ሮጀርስ 130 ይጠራባቸዋል። ሌሎች ኮከቦችም ቢሆን በጣም ትልቅ ሂሳብ ነው የሚለጠፍባቸው በዚህ ሰዓት። ብራድሊ ባርኮላ ኦልሞስት የሁለት ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊ ነው። 116 ሚሊዮን ፓውንድ በዚህ ሰዓት ይፈልጋሉ እየተባለ ነው ፓሪስ ሰን ዠርሜኖች። እና ለአርሰናል ከባድ የቤት ስራ ሆኖ የክንፍ መስመር በዚህ ሰዓት የታርጌት ያደረጋቸው ተጫዋቾች እየሆኑበት ስለሆነ ማርከስ ራሽፎርድ እንደ ፕላን ሲ ሆኗል። አሁን ላይ መጀመሪያ ሞርጋን ሮጀርስ ነበረ፣ ብራድሊ ባርኮላም ተብሏል። አሁንም ከሁለቱም ዝውውር አልወጣም፣ ግን ከፍተኛ ገንዘብ ወደኋላ አርሰናል ሊጎትተው ስለሚችል ነው እንዲህ አይነት ዝውውሮች ላይ ወደኋላ ሰብሰብ እያለ የሚገኘው። አርሰናልም ቢሆን የበለጠ በደሞዝ ጉዳይ ግን ጥያቄ ውስጥ ሊገባ ይችላል ይህ ተጫዋች ብዬ አስባለሁኝ። ሚኬል አርቴታ ይህንን ተጫዋች ፈልጎት ወደ አርሰናል ለማምጣት ቢሞክርም የደሞዝ ቅነሳ ላይ ምን ያህል ማርከስ ራሽፎርድ ጠንካራ አቋም እንዳለ እናውቃለን። በባርሴሎና ቤት እንደውም ይህንን ጉዳይ ትንሽ ሊሰብረው የሞከረ ይመስል ነበር፣ ግን አሁንም ቢሆን ጥያቄዎች ይነሱበታል። ማርከስ ራሽፎርድ ደሞዝ የመቀነስ ጉዳይ ላይ ምን ያህል ቁርጠኛ ነው የሚለው ጥያቄ ይነሳል። ስለዚህ ራሽፎርድ ደሞዝ ቀንሶ ወደ አርሰናል ይመጣል የሚለውንም ማስታወስ አለብን። በጣም ኢንተረስቶች ካሉ ደግሞ ጨረታዎች ከፍ ካሉ ወደ አርሰናል የማይመጣበትን ምድል ሊኖር ይችላል ማለት ነው። ጥሩ ደሞዝ የሚቀርብለት ከሆነ ተጫዋቹ ደሞዝን የሚያሳድድ አይነት ተጫዋች እንደሆነ ተመልክተነዋል። አምና እንደውም የበለጠ ራሱን በባርሴሎና ቤት ውስጥ ማሳየት ስለፈለገ አንገቱን የሰበረ ይመስለኛል። ያንን ተመልክተናል፣ ደሞዝ ጉዳይ ላይም ቢሆን ማለት ነው። ነገር ግን አርሰናልም ቢሆን ኦልሞስት ለማርከስ ራሽፎርድ በዚህ ሰዓት ላይ እጅግ በጣም ትልቅ እድል ነው ብዬ ነው ማስበው። ምክንያቱም የአምና የፕሪሚየር ሊግ ሻምፒዮን ነው፣ ፖቴንሻል የኔክስት ይር ደግሞ ሻምፒዮን የሚሆንበት እድል አለ። የአምና ሻምፒየንስ ሊግ ፋይናሊስት ነው አርሰናል። ማንም ሊያገኘው የሚችል አይነት ቡድን አይደለም። አሁን አርሰናል እንደ ወትሮ አይደለም፣ ትልቅ ፕሮፋይል ገንብቷል በእንግሊዝም ቢሆን በአውሮፓም። ስለዚህ እንደ ቀድሞ ያልሆነ ቡድን ነው አርሰናል። እጅግ በጣም ጠንክሮ የመጣ ቡድን ስለሆነ በአርሰናል ቤት መጫወትም ትልቅ ህልም ሊሆን ይችላል። የነ ቲም ቶክ መረጃ ኦልሞስት ለረዥም ጊዜያት አርሰናል እና ቼልሲ ሲከታተሉት ነበረ ተጫዋቹን እየተባለ ነው የሚገኘው። ፉትቦል ለንደን ደግሞ አርሰናል የክንፍ መስመሩን ለማጠናከር ተጫዋቹን ለማስፈረም ይፈልጋል እየተባለ ነው የሚገኘው። ምክንያቱም ባርሴሎና ኦልሞስት ፐርማነንት ሙቭ አላደረገም በዚህ ተጫዋች ላይ። ዴሊ ሚረርም ቢሆን አርሰናል ይፈልገዋል ተጫዋቹን። በማንቸስተር ዩናይትድ ጋር ለመነጋገር ምናልባት ከዓለም ዋንጫው በኋላ እቅድ ሊኖራቸው ይችላል እየተባለ ነው የሚገኘው። እንዲህ አይነት መረጃዎች ዝም ብለው አይወጡም። ስለዚህ የበለጠ መከታተል አለብን። የአርሰናል ደጋፊዎችን እስኪ ምን ታስባላችሁ? ዶክተሩ ማርከስ ራሽፎርድ በአርሰናል ቤት ብትመለከቱት ደስተኛ ናችሁ? ባካፕ አጥቂ ሆኖ ነው የሚመጣላችሁ ከክንፍ እየተነሳ ምናልባት እኔም እንደምገምተው በቋሚነት ለመጫወት ይመጣል ብዬ አልገምትም። ማርቲኔሊ፣ ሊያንድሮ ትሮሳርድ ይወጣሉ ተብሎ ይጠበቃል። ሊያንድሮ ትሮሳርድ ኦልሞስት ከቤሽኪታሽ ጋር ያለቀለት ጉዳይ እየመሰለ መጥቷል። ግን የኋላ ኋላ ለማርከስ ራሽፎርድ ራሱ ያለፉት የውድድር ዓመቶች ከስሙ የሚገናኝባቸው ክለቦች ኦልሞስት በጣም ድንቅ ነው። ምክንያቱም አምና በባርሴሎና ቤት ነው የተጫወተው፣ ዘንድሮ ደግሞ አርሰናል ይፈልገዋል፣ ባየር ሙኒክ ይፈልገዋል እየተባለ ነው የሚገኘው። ይሄ ለማርከስ ራሽፎርድ ላለፉት የውድድር ዓመታት እንቅስቃሴው ይገባዋል የሚለው ጥያቄን የሚያስነሳ ጉዳይ ነው። ምክንያቱም አርሰናል በለንደን የሚገኝ ግዙፍ ቡድን፣ በፕሪሚየር ሊጉም ሻምፒዮን የሆነ
ቡድን ነው። ባየር ሚዩኒክ አምና የአውሮፓ ሻምፒየንስ ሊግ ምርጥ 4 ውስጥ የነበረ በቡንደስሊጋ ጠንካራ በዓለማችን ምርጥ ቡድኖች መካከል የሚገኝ ቡድን ነው። ሌሎችም ቡድኖች ይፈልጉታል። ቶተናም ኦልሞስት ተጫዋቹን በጣም ይፈልገው ነበር፣ ግን ኦልሞስት ራሽፎርድ ወደ ቶተናም መሄድ አልፈለገም። ያንን ተከትሎ ዝውውሩ የሚሳካ አይነት አይመስልም። ቶተናሞች ግን አጥብቀው ራሽፎርድን ይፈልጉታል። ይህ ጉዳይ በጣም አነጋጋሪ የሆነ መጥቷል። የራሽፎርድና የአርሰናል ቁርኝት ምናልባት አርሰናል የ100 ሚሊዮን ፓውንድ ትርፍ ፎከስ የሚያደርግ ከሆነ የበለጠ 40 ሚሊዮን ፓውንድ ከ40 ሚሊዮን ፓውንድም ያነሰ ለማንቸስተር ሲቲ እና ለሊቨርፑል ነው። ይሄ የ40 ሚሊዮን ፓውንድ በነገራችን ላይ ሪሊዝ ክሎዝ የማይሰራው እንጂ ለሌሎች ክለቦች ይሰራል። 40 ሚሊዮን ፓውንድ የሚከፍል የተኛውን ቡድን ራሽፎርድን ማግኘት ይችላል። ምክንያቱም ማንቸስተር ዩናይትዶች ሪቫለሪ ስለሆኑ ለሁለቱ ክለቦች አሳልፈው መስጠት አይፈልጉም። እነሱም ይፈልጉታል ወይ የሚለው ነገር ጥያቄን የሚጭር ጉዳይ ይመስለኛል። ራሽፎርድን አሁን ካላቸው የተጫዋቾች ዴብዝ አንጻር ማለት ነው፣ ሁለቱም ሊቨርፑል፣ ማንቸስተር ሲቲ። ስለዚህ ወደ አርሰናል የሚያመራበት እድል ጭምጭምታዎች እየወጡ ነው የሚገኙት። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እስከዚህ ሰዓት ድረስ ከኔ ጋር ስለነበራችሁ ላቅ ያለ ምስጋናዬን አቀርባለሁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። መልካም ቀን ተመኘው።